إن هذا القرآن يهدي للتي هي أقوم ويبشر المؤمنين الذين يعملون الصالحات أن لهم أجرا كبيرا. ይህ ቁርአን ወደዛች እርሷ ቀጥተኛ ወደሆነችዋ ይመራል። ምእምናንንም እነዚያን በጎ ስራዎችን የሚሰሩትን ታላቅ ምንዳ እንዳላቸው ያበስራል። ቢስሚላሂር ረሕማኒር ረሒም ኢዘ ሸምሱ ኩዊረት ወኢዘ ኑጁሙ እንከደረት وإذا الجبال سيرت وإذا العشار عطلت وإذا الوحوش حشرت وإذا البحار سجرت وإذا النفوس زوجت وإذا الموءودة سئلت بأي ذنب قتلت وإذا الصحف نشرت وإذا السماء كشطت وإذا الجحيم سعرت وإذا الجنة أزلفت علمت نفس ما أحضرت. أعوذ بالله السميع العليم من الشيطان الرجيم من همزه ونفثه ونفخه. بسم الله الرحمن الرحيم. سورة التكوير بمكة يوردت رافنات وفي سنن الترمذي من حديث عبد الله بن عمر رضي الله تعالى عنهما قال قال رسول الله صلى الله عليه وسلم من سره أن ينظر إلى يوم القيامة كأنها رأي عين فليقرأ إذا الشمس كورت وإذا السماء انفطرت وإذا السماء انشقت. يا الله ملك تنيا قياما لك باين بلينو اندمي آيات أدرقو ما يتفلق سو እነዚህን ምዕራፎች አንብብ። إذا الشمس كورت إذا السماء انفطرتنا إذا السماء انشقت ያንብብ ብለዋል። في صحيح البخاري وفي جامع الترمذي سورة إذا الشمس كورت ብለው ሰይመዋታል። መግቢያው ላይ ባለው አረፍተ ነገር ማለት ነው። ብዙዎቹ ደግሞ ሱረቱ ተክዊር ብለው ይጠሯታል። ሱረቱ ኩዊረት ብለውም የሰየሟታሉ። ያው ውስጧ ካለው ኩዊረት ከሚለው ቃል የተራቡ ስሞች ናቸው። በመካ የወረደች መሆኗ በኢጅማዕ ነው የተረጋገጠው። እንደውም ከቁርአን ምዕራፎች ሰባተኛዋ ናት ያሉ አሉ። ከሱረቱል ፋቲሓ በኋላ ከሱረቱል አዕላ በፊት እዚህ መሃል ነው የወረደችው። 29 አንቀጾችን ያካተተች ናት። ከምታተኩርባቸው ነገሮች ግልጽ በሆነ መልኩ ጀዛ ወይም ሰው የስራውን ዋጋ ማግኘቱ እንደማይቀር ማስተማር፣ ሞቶ መነሳት በምንም መልኩ መምጣቱ አይቀሬ መሆኑን ማረጋገጥ፣ የቁርአንን ሁኔታ አጉልቶ ማሳየትና ቁርአንን ያስተባበሉና ሞቶ መነሳትን የካዱ ሰዎች ሁሉ መከራ እንደሚገጥማቸው ማስጠንቀቅ ነው። إذا الشمس كورت ፀሐይ በተጠቀለለች ጊዜ وإذا النجوم انكدرت ከዋክብትም በረገፉ ጊዜ وإذا الجبال سيرت ተራራዎችም
በተነዱ ጊዜ ወኢዘ ልዕሻሩ ዑጥለት 10 ወር የሆኑ እርጉዝ ግመሎች ያለ ጠባቂ በተተዉ ጊዜ ወኢዘ ልውሑሹ ሑሽረት እንስሳዎች ሁሉ በተሰበሰቡ ጊዜ ወኢዘ ልቢሓሩ ሱጅረት ባህሮች በተቃጠሉ ጊዜ ወኢዘ ኑፉሱ ዙውጀት ነፍሶችም በየአካሎቻቸው በተቆራኙ ጊዜ ወኢዘ ልመውኡደቱ ሱኢለት በሕይወቷ የተቀበረችዋ ሴት ልጅ በተጠየቀች ጊዜ ቢአይ ዘንብን ቁትለት በምን ኃጢአት ወይም ወንጀል እንደተገደለች ወኢዘ ሱሑፉ ኑሽረት ጽሑፎች ወይም የሥራ መዝገቦችን በተዘረጉ ጊዜ ወኢዘ ሰማኡ ኩሽጠት ሰማይም በተገሸለጠች ጊዜ ወኢዘ ልጀሒሙ ሱዒረት ጀሃነምም በተነደደች ጊዜ ወኢዘ ልጀነቱ ኡዝሊፈት ጀነትም በተቀረበች ጊዜ ዓሊመት ነፍሱን ማ አሕضረት ነፍስ ሁሉ ከስራ ያቀረበችውን ታውቃለች። እንግዲህ የሰው ልጅ ነቢይ ተልኮ መጽሐፍ ወርዶ ወደ መልካም ነገር የሚጣሩ ዳዒዎች መክረውት ገስጸውት ሞትን አይቶ አልቀበልኝ አሻፈረኝ ያለ ፍጡር ነው። ይሄ የሚገባው አላህ በቁርአኑ የተናገረው ነቢዮች ያስተማሩት ነገር ሲከሰት ያየ ጊዜ ብቻ። የቂያማ ጊዜ ከሚከሰቱ ታላላቅ ነገሮች መካከል ደግሞ እዚህ ምዕራፍ ውስጥ በተከታታይ የተጠቀሱ 13 ነገሮች ናቸው። የመጀመሪያው ኢዘ ሸምሱ ኩዊረት ይላል። ኩዊረት ማለት ጭምትርትር ብላ ጠቅለል ብላ በምትወረወርበት ጊዜ ማለት ነው። ወይም ዓብዱላህ ብኑ ዓባስ እንደተናገሩት አዝለመት በጨለመች ጊዜ፣ በሌላም ከሳቸው በተዘገበ ዘገባ ዘሀበት በጠፋች በወደመች ጊዜ። በዚህ ፍጥረት ዓለም ውስጥ ካሉ ታላላቅ አካላት መካከል አንዷ ፀሐይ ናት። ብዙ ግሳንግስ የከበባት አጃኢብ ያላት ፍጡር ናት። ትጠፋለች እያለ ነው። ወቃለ ሙጃሂዱን ኢድመሐለት ወዘሀበት ወቃለ ቀታደቱ ዘሀበ ضውኡሃ ብርሃኗ ሲወገድ ከስላ በምትቀርበት ቀን ማለት ነው። ይሄ እንግዲህ በዓለማችን ስርዓት ላይ ከሚፈጠሩ ግዙፍ ለውጦች መካከል አንዱ ነው። ፀሐይ ዛሬ ሚዛኗን ጠብቃ አላህ በፈቀደው መጠን ብርሃኗንና ሙቀቷን እየረጨች ሰዎች እየተገለገሉ ፍጥረተ ዓለም ህይወት ያለው ነገር ሁሉ ከሷ ላይ አገልግሎት እያገኘ ቀንና ሌሊትም ታውቆባት እረፍትና ስራ የእሷን ፕሮግራም ተከትሎ እንዲሆን አድርጎ አላህ ሱብሓነሁ ወተዓላ ስርዓተ ዓለሙን ዘርግቶታል። ይሄ ግን አይቀጥልም። የአላህ ቀጠሮ ሲደርስ አቅጣጫዋንም ትቀይራለች። መቀየር ብቻ ሳይሆን ከናካቴውም ትፈርሳለች፣ ትከስማለች ማለት ነው። ኢዘ ሸምሱ ኩዊረት የሚለው ይሄ ነው ማዕናው። ወኢዘ ኑጁሙ እንከደረት
ከዋክብቶችም በሚረግፉ ወይም በሚንጠባጠቡ ጊዜ وإذا الكواكب انتثرت ብሎ በሌላ ምዕራፍ እንደገለጸው ነው። እንግዲህ አላህ Subhanahu Wa Ta'ala የዱንያን ሰማይ በከዋክብቶች አስውቧታል። ولقد زينا السماء الدنيا بمصابيح وجعلناها رجوما للشياطين የዱንያን ሰማይ በከዋክብት አስውበናታል ለሰይጣናትም መወገሪያ አድርገናቸዋል ይላል። ከዋክብቶቹ እነሱ የሰማይ ውበት ናቸው፣ የአቅጣጫ ማወቂያም ናቸው። ደግሞ ወዓላማቲ ወቢልነጅም ሁም ያህተዱን እንደ ዛሬው ዘመናዊ ቴክኖሎጂ ሳይኖር በወትሮ ጊዜ በባህር ላይ የሚጓዙ ሰዎች ወይም ደግሞ ረጃጅም ጉዞዎችን በየብስ የሚጓዙ ወደ ምስራቅ ነው ወደ ምዕራብ እየሄድን ያለ ነው ብለው አቅጣጫ ቢጠፋቸው ሌሊትን ጠብቀው በኮከብ አቅጣጫ ያውቁ ነበር። የሰማይ ውበት ናት፣ የሰይጣናት መወገሪያ ናት፣ እንደገና ደግሞ አቅጣጫዎች ማወቂያ ናት። ሶስት አገልግሎት እየሰጡ ነው ያሉት። የአላህ ቁድራ ምልክት መሆናቸው እንደተጠበቁ ነው። የዛን ጊዜ ግን እንደ አምፖል ዱብ ዱብ ብለው ተበታትነው ይጠፋሉ በማለት ነው አላህ Subhanahu Wa Ta'ala እየገለጸ ያለው። وإذا الجبال سيرت ተራራዎችም ሲነዱ አለ። ወዴት? ሌላ አንቀጾች ላይ ተንትኖታል። እዚህ በጥቅሉ ያስቀመጠውን ተራራዎች ምድር ከተፈጠረች በኋላ የምድርን ሚዛን ለመጠበቅ ከጊዜ በኋላ ተፈጥረው ጣል ጣል የተደረጉ ማረጋጊያዎች ናቸው። ወአልቀይና ፊሃ ረዋሲየ ሻሚኻት ብሎ እንደሚገልጸው ታላላቅ አረጋጊ ተራራዎችን ጥለናል ይላል። ያኔ ደግሞ ንቅል ንቅል ያደርጋቸውና በህዋ ላይ ይሽከረከራሉ እንደ አውሮፕላን። ወተራ الجبال تحسبها جامدة ተራራዎችን ግርር ያሉ የደረቁ አድርገህ ታያቸዋለህ ስትመለከት። وهي تمر مر السحاب ይላል። እንደ ዳመና አይነት ማለፍ ያልፋሉ፣ ይጓዛሉ ህዋው ላይ አንዱ ካንዱ ጋራ እየተላተመ ወደ ዱቄትነት ወደ አሸዋነት ይቀየራሉ። የምድርን አባጣ ጎርባጣ ያስተካክላሉ። ويسألونك عن الجبال ስለ ተራራዎች ይጠይቁሃል። فقل ينسفها ربي نسفا ጌታዬ ድቁስ ድቅቅ ያደርጋቸዋል። فيذرها قاعا صفصفا ለጥ ያለች ሜዳ ያደርጋታል ምድር። ያኔ ተራራ የለም ማለት لا ترى فيها عوجا ولا أمتا ቆርባጣ ወይም ደግሞ አባጣ አታይም፣ ይደለደላል ማለት። እንግዲህ ተነርተው እንዲህ ነው የሚሆነው። ويوم نسير الجبال وترى الأرض هامدة وإذا العشار عطلت የአስር ወር እርጉዝ ግመሎች ያለ ጠባቂ ሲለቀቁ የሚለው እንግዲህ አረቦች ውድ ንብረት እነሱ ዘንድ ግመሎች ናቸው። ያንን የበረሃ ህይወት ተቋቁመው ስጋቸውም ወተታቸውም ጸጉራቸውም ቆዳቸውም አገልግሎት የሚሰጥ ሲኖሩም ሲሞቱም ጉልበታቸውም የሚያገለግል የሆኑ ፍጥረቶች ናቸው። ከህይወታቸው ጋር የተሳሰሩ ናቸው። ዛሬም ቢሆን ወተትና ስጋቸውን ከመጠቀም ዓለም ወደ ኋላ አላለም። እንደው በመጓጓዣነት በተወሰነ ደረጃ ቢቀንስም ያኔ ለምንድን ነው ጠባቂ የሚያጡት? የቂያማ ትላልቅ ምልክቶች ሲከሰቱ ሰው ጭንቅ ጥበብ ስለሚል ስለ ሀብቱ ማሰብ አይችልም። ስለዚህ ተዋቸዋል ማለት ነው። قد اشتغل الناس عنها وعن كفالتها والانتفاع بها በጣም ይወዷት የነበረች ንብረታቸውን ይጥላሉ። ወይንም
في صحيح مسلم يمتع يسقرم حديث الله كلهم يسقرم هل من دينهم يلو تترك القلاص فلا يسعى عليها جملوች ይተዋሉ መጓጓዣነታቸው ይቀራል ሌላ አማራጭ መጓጓዣ ይመጣል ማለት ነው የቂያማ ምልክት ይሄ ነው አንዱ ከተናንሾቹ ዛሬ በአብዛኛው በእንስሳት መጓጓዝ እንዲሁ ለማጌጥና ለመዝናናት ካልሆነ በስተቀር በሰፊው ቀንሷል ወደፊት ደግሞ ከናካቴው ሊቀር ይችላል ዓለሚቱ ልትጠፋ ስትል በጣም ትሰለጥናለች ትበለጽጋለች የሚገርም ነገር ይከሰትና لا تقوم الساعة حتى تروا أمورا عظاما እንደሚለው لم تسمعوا بها أنتم ولا آباؤكم ሚሉም አሳሮች አሉ እናንተም አባቶቻችሁ ሰምታችሁ ማታውቋቸው ትላልቅ ነገሮች ይከሰታሉ እየተከሰቱ ያሉትን ቀላል አይደሉም ያልተከሰተው ደግሞ في غيب علم الله ነው ያን ጊዜ ግመሎች አስታዋሽ ያጣሉ ማለት وإذا الوحوش حشرت የዱር አራዊት አውሬ ማንኛውም እንስሳ በሚሰባሰብበት ዕለት ምን ማለት ነው ወይ የቂያማ ዕለት ሁሉም ይቀሰቀሳል ማለት ነው ነፍስ ያለው ሁሉ ማይቀሰቀስ የለም ከመላእክት ጀምሮ እስከ ትንሿ ነገር ድረስ ይሄ ነው ሁሽረት የሚለው ወይ ደግሞ በዚያ በጭንቀቱ ጊዜ አውሬው ስለፍየሏ ማሰቡን ይቀርና ሁሉም ይንሸራደዳል ሩዕብ ይገባበታል ሁለቱም የሚከሰት ነገር ነው وإذا البحار سجرت ባህሮች ሲቃጠሉ አለ ባህር ውሃ ነው ዋና ቃጠሎ ምን አገናኘው የሚገርም ሁኔታ ጥልቅ ባህሮች ውስጥ ኃይለኛ የእሳት ነበልባል ይታያል ውሃ ውስጥ በሐዲስም ተገልጿል ان تحت لا تركبوا البحر فان تحت البحر نارا من الحديث በባህር ስር እሳት አለ ይላል ዛሬ ይታያል በትክክል አለ ነገ ደግሞ ይሄ ሁሉ ተቃጥሎ ይጠፋል ምድር ደረቅ ትሆናለች ዛሬ 75% ወይም 70% በግምት ነው ውሃ ነው የሸፈናት የብሷ ትንሽ ናት 25-30% ነው ያኔ ደግሞ እዚህ ተቃራኒ ይሆናል ባህር ይቃጠላል አለ የሚቃጠሉ ፈሳሾችም ከምድር እየወጡ ነው አሁን እንግዲህ ነዳጅ አለ ከነሰው ሚነድቀው ማለት ነው የተለያየ አይነት ያለው ከከርሰ ምድር የሚወጣ ነዳጅ አለ ወቅቱ ደግሞ አላህ የሚያነደውን እሱ ያውቃል ባህሮች እንደሚነዱ ግን በግልጽ ተናግሯል በሌላም አንቀጽ والبحر المسجور ይላል وإذا البحار سجرت أوقدت وإذا النفوس زوجت ነፍሶችም ከአካላቸው ጋር ሲጣመሩ ማለት እያንዳንዱ ሟች ዳግም ከከርሰ ምድር አፈሩ ወጥቶ ሩሑንም አላህ ካስቀመጠባት መልሶ ወደ አካል ያዋህዳትና እንደ ዛሬው ሕያው ሆኖ ይነሳል አንዱ ማዕና ይሄ በሌላ ተፍሲር ደግሞ ከመሰሎቻቸው ጋር ሲጣመሩ ማለት እንግዲህ የኩፍር መሪዎች አሉ የኩፍር ደግሞ መዝሐቦችም አሉ በጣም የተለያዩ የኩፍር አይነቶች አሉ ሁላቸውም ኩፍር የሚለው ነገር ቢሰበስባቸው ለዚያ ሁሉ መሪ አለ ሁሉም መሪውን ተከትሎ ነው የሚሄደው መሰልህ ጋር ተሰለፍ ነው የሚባለው احشروا الذين ظلموا وازواجهم الى ነዚያን የበደሉትንና አምሳያዎቻቸውን ቀስቅሷቸው وما كانوا يعبدون من دون الله ከአላህ ሌላ የሚያመልኩትንም አንድ ላይ فهدوهم الى صراط الجحيم ወደ ነዲዱ እሳት መንገድም ምሯቸው ይላል ሰዎች የቂያማ ዕለት ሶስት አይነት ሆነው እንደሚነሱ ሱረቱ አልዋቂዓ ላይ አሳልፈናል وكنتم ازواجا ثلاثه ይላል ሶስት አይነቶች فاصحاب الميمنه ما اصحاب الميمنه
የቀኝ ጓዶች አሉ። እሱ ምን ናቸው ታውቃላችሁ ወይ? ወአስሐቡል መሽአመቲ ወአስሐቡል መሽአማ የግራ ጓዶች ደግሞ አሉ። ግልጽ ካፊሮች ማለት ነው። ከሙእሚኖች ደግሞ ለየት ባለ ሁኔታ ወሳቢቁን አሳቢቁን በመልካም ስራ ቀዳሚዎች ወደ ምድረ ገነትም ቀዳሚዎች ናቸው። ኡላኢከ አልሙቀረቡነ ፊ ጀናት ነዒም ብሎ እንደሚገልጸው። ስለዚህ ይሄም ወኢዘ ኑፉስ ዙውጀት ማለት ቁሪነት ቢነዚሪሃ ከአምሳያዋ ጋር ስትጣምር የፊርዓውን ተከታዮች ፊርዓውን ጋር ነው ተሰልፈው ወደ ጀሃነም የሚነዱት። ሌላም የፊርዓውን አይነቶች ካሉ እንደዚያው صاحب كل ضلال مع أتباعه وصاحب كل بدعة مع أتباعه ሁሉም በተከታዩ ጋራ ተጣምሮ ይነሳል ማለት ነው። የውመል ቂያማ ብቻ ሳይሆን ጀሃነም ውስጥ ደግሞ ሙቀረኒን ነው ተጠርንፈው አንድ ላይ ሊታሰሩም ይችላሉ። ወልዒያዙ ቢላሂ ሚን ዛሊክ። ወኢዘል መውኡደቱ ሱኢለት በህይወቷ የተቀበረችዋ እንስትም በምትጠየቅበት ጊዜ ቢአይ ዘንብን ቁትለት እንደው በምን ወንጀሏ ነው የተገደለችው? ምን አጥፍተሽ ነው ወላጆችሽ የቀበሩሽ ተብላ ትጠየቃለች። ወኢዘል መውኡደቱ ሱኢለት ቢአይ ዘንብን ቁትልቲ የሚልም ቂራአ አይጠፋም። ምን የሚያስገድል ነገር ሰራሽ ትባላለች። ምን አጥፍታ ነበር የሚገሏት? ጥፋት መኖር አያስፈልግም። የጃሂልያ ህብረተሰብ ሰው ለመግደል ዛሬ እንደምናየው ይጨፈጨፋል በምንም ምክንያት። አንድ ግፈኛ መሪ መጨፍጨፍ ከፈለገ ያዛል፣ ይጨፈጨፋል፣ ማንም አይከሰው። በዚያ በመጀመሪያው ጃሂልያ ዘመን ደግሞ ለሁለት ምክንያት ልጆቻቸውን ይገሉ ነበር። ሴቶችን የሚቀብሩት ትዳር ታጣና ብልግና ተፈጽምና ስማችንን ታጠፋለች፣ ክብራችንን ታጎድፋለች። ስለዚህ እሷን መገላገሉ ነው የሚሻለው ብለው አፈር ማስ አድርገው የሚቀብሩ ጎሳዎች ነበሩ። ይህ እንግዲህ ለራስ በጣም የተጋነነ ክብር ከመስጠት የተነሳ የገዛ ልጁን እስከ መጸየፍ ድረስ የሚያደርስ ነው ማለት ነው። ሴት ልጅ ተወለደችልህ ሲባል ፊቱ ቅጭም ብሎ ይውላል። ወኢዛ ቡሽረ አሐዱሁም ቢልኡንሳ ظل وجهه مسودا فهو كظيم በሴት ልጅ ሲበሰር ፊቱ ጥቁር ብሎ በሐዘን ተውጦ ይውላል። የተዋራ ምን القوم ከወንዶች ይሰወራል። እገሌ ሴት ወለደ ማለት ወንድነቱ ላይ ያለ ጎደሎ ይመስለዋል። ስለዚህ ባልንጀራ ይስማው ይላል፣ ከሰው ይደበቃል። من سوء ما بشر به የሰማው ዜና የደረሰው ብስራት ስላስከፋዋል። አዩምሲኩሁ ዐላ ሁን ከነቅሌታ ያሳድጋት የያዛት አም የዱሱሁ ፊ ቱራብ ወይስ ባፈር ውስጥ ይደብጠው የትኛው ይሻላል እያለ ከራሱ ጋር እየመከረ ይሆናል። ለራሳቸው ይህን ያክል የሚጸየፏትን እንስት ለአላህ ደግሞ መላኢካዎች የአላህ ሴት ልጆቻችን ይሉ ነበር። የጃሂልያ ሎጂክ እንግዲህ እንደዚህ ነው። በጣም አሳፋሪ። ወኢዛ ቡሽረ አሐዱሁም ቢማ ضرب للرحمن مثلا ظل وجهه مسودا فهو كظيم ለረሕማን ምሳሌ ያደረገውን ለራሱ ግን ይጸየፋል። አንዱ ምክንያት ይሄ ነው። በቃ ሴት ልጅ ከተወለደች ትዳር በዋዛ ላታገኝ ትችላለች። ካላገኘች ደግሞ ወደ ሌላ አማራጭ ትሄዳለች። ከዛ የተነሳ እኛ ስማችን ይጎድፋል በሚል። ሌላኛው ምክንያት በተለይ ወንዶችን የሚገሉት ቤተሰብ ሲበዛ ኢኮኖሚ ይቃወሳል፣ አቅም የለንም ልጅ ለማሳደግ ብለው ነው።
ከዚያ አንፃር የቤተሰብ ቁጥር ለመቀነስ የዚያን ጊዜው እውቀታቸው የፈቀደላቸው አፈር ውስጥ ማስገባት ነው። የዛሬው ደግሞ በተራቀቀ ዘዴ ይህንን ያደርገዋል። አንደኛ መጀመሪያውኑ እንዳይጸነስ ይከላከላል። የእርግዝና መከላከያ ተብሎ በሰፊው ቁጥር ለመቀነስ ማለት ነው። ሰው አላህ ሊያኖረው አላህ ሊቀልበው ፖፑሌሽኑን መቀነስ አለብን በሚል ይሄ ይደረጋል። ሌላው ከተጸነሰ በኋላ ደግሞ ጽንስ ማቋረጥ እንደ መብት ተደርጎ እየተሞገተለት አንድን ወደ ህይወት እየመጣ ያለ አካል መንገድ ላይ ጠብቀህ መግደል አንተ አቅም ስላለ ተው፣ አንተ ከመጣ ኑሮ ይጠበናል፣ ያለ አንተ ተመችቶናል። ያው ነው ይዘቱና ቅርጹ መንገዱ ተለየ እንጂ እንስሳ ቢወለድለት የሚገል የለም የምትበላው ሳር አታገኝም ብሎ። ልጁን ግን እንደዚህ አብዛኛው ሰው እንደውም የማያገባው ከወለድኩ ማሳደግ አልችልም በሚል ነው። ይሄ ያስጠይቃል። በተለይ ከተጸነሰ በኋላ ወደ ህይወት እየመጣ ባለበት ሰዓት መግደል ወንጀል ነው። ሱኢለት ቢአይ ዘንብን ቁትለት በምን ወንጀል እንደተገደለች ትጠየቃለች። አላህ ስብሓነሁ ወተዓላ ያውቃል ያለ ወንጀል መገደሏል። ግን እነኛ ሰዎች ላይ ማስረጃ ለማቆም በደለኝነታቸውን ለማረጋገጥ ስለፈለገ ነው። ወኢዘ ሱሑፉ ኑሽረት ጽሁፎችም በሚዘረጉ ጊዜ አለ። የምን ጽሁፍ? የእያንዳንዳችን ስራ በመላኢካ አማካኝነት ሪከርድ እየተደረገ ነው ያለው። ይጻፋል፣ ይዘገባል። ወኢነ ዐለይኩም ለሓፊዚን ተቆጣጣሪ ጠባቂ መላእክት በእናንተ ላይ አሉ። ኪራመን ክቡራን ናቸው። ካቲቢን ጸሐፊዎች ናቸው። ያዕለሙነ ማ ተፍዐሉን የምትሰሩትን ያውቃሉ። ያ ሲዘገብ ይኖርና የቅያማ ዕለት መደል በሰር የአይን ርቀት ያክል የሰፋ መዝገብ ተዘርግቶ አንብበው እስቲ اقرأ كتابك كفى بنفسك اليوم عليك حسيبا መጽሐፍህን አንብብ፣ ዛሬ ከተሳሳቢ በኩል ባንተው እንብቃቃለን፣ በቂ ነህ አንተ። ያንዳንዷ ነገር መቼ፣ እንዴት፣ በምን ሁኔታ እንደተከሰተች ታውቃለህ አንተ። ይህ ጽሁፍ የሰራኸውን ነው የያዘው ብሎ እንዲያነብ ይደረጋል። ገና መጽሐፉ ሁኔታ ስለሚለያይ ካፊር ከሆነ በግራ እጁ ነው የሚሰጠው፣ ወደ ኋላም ተጠምዝዞ። ፈአማ መን ኡትየ ኪታበሁ ወራአ ظهره ፈሰውፈ የድዑ ሱቡራ ከጀርባው ኋላ የተሰጠ ሰው ጥፋትን ይጣራል፣ ሞትን ይለምናል። ግደለኝ ጌታዬ ይላል። በአንጻሩ ሙእሚን ከሆነ ደግሞ በቀኝ እጅ ይሰጠዋል። ወአማ መን ኡትየ ኪታበሁ ቢየሚኒህ ፈሰውፈ ዩሓሰቡ ሒሳበን የሲራ ወየንቀሊቡ ኢላ አህሊሂ መስሩራ ሂሳቡ ምርመራው ቀለል ያለ ገራ ያለ ነው። ወደ ቤተሰቡም በደስታ ይመለሳል። ሃኡሙ ቅረኡ ኪታቢያ እንካችሁ የሥራ መዝገቤን አንቡልኝ ሳያፍር አራሳተል ቂያማ ላይ በአደባባይ ከፍቶ እኒ ظነንቱ እኒ ሙላቅን ሒሳቢያ የሚበቃኝን አግኝቻለሁ፣ ከዚህ በኋላ ስጋት የለብኝም።
فهو في عيشة راضية في جنة عالية لآخر الآيات يهنو يمي الزرقاو يتزرقاو مزقب يانبب አመፀኛ የሚያስተባብለው አንድም ነገር ስለማይኖር ሁሉም ትክክል መሆኑን ስለሚያውቅ ما لهذا الكتاب لا يغادر صغيرة ولا كبيرة إلا أحصاها ووجدوا ما عملوا حاضرا ولا يظلم ربك أحدا ይሄ መጽሐፍ ምን ነገር ነው ያለው ትንሿንም ትልቋንም የማይዘልና የማይረሳው ሁሉም ነገር ያጠናቀረና ያጠናቀቀ መጽሐፍ ምን ጉድ ነው ብቻ ነው የሚለው ووجدوا ما عملوا حاضرا የሰሩትን ቀርቦ ያውታል ولا يظلم ربك أحدا ጌታህ ማንንም አይበድልም ይላል وإذا السماء كشطت ሰማይን በምትገሸለጥ ጊዜ እንደ ወረቀት ግሽልጥ ተከለል ያደርጋታል يوم نطوي السماء كطي السجل للكتب كما بدأنا أول خلق نعيده وعدا علينا إنا كنا فاعلين ሰማይን መዝገብ ለመጽሐፎች እንደሚተከለለው በመንተከለላት ጊዜ መጀመሪያ አፈጣጠር ላይ እንደፈጠርነው እንመልሰዋለን ይሄኛ ላይ ያሳለፍነው ቃል ነው ደሞም አድራጊዎቹ ነን ይላል وإذا الجحيم سعرت جهنم በተጋጋለችና በነደደች ጊዜ ሙቀቷ ፍላቷ ይጨምራል وإذا الجنة أزلفت جنة بتقربت كذي ሙእሚኖች ወዳሉበት ቦታ እነሱ ወደዛ መሄድ ብቻ ሳይሆን እሷም ወደ እነሱ መምጣት አለባት قربت وأدنيت በሌላ አንቀጽ وأزلفت الجنة للمتقين غير بعيد هذا ما توعدون لكل أواب حفيظ ጀነትም ለጥንቁቆች ቀረበች ይሄ ነው ስትቀጠሩት የነበራችሁት ወደ ጌታው ተመላሽና አደራውን ጠባቂ ለሆነ ሰው ሁሉ ነው እቺ የተዘጋጀችው ከዳተኞችና አመፀኞች ግን አይመለከታቸውም ይባላል ይሄንን ያየች ጊዜ ዓሊመት ነፍሱ ማ አሕضرت ይዛ የቀረበችው በአግባቡ ታውቃለች ታኔ ይዤ የቀረብኩት ይሄን ስራ ነው መልካም የሰራቸውም እንኳን ለዚህ በቃ ብላ ፍንድቅ ብላ ተስፋ ታደርጋለች ክፉ የሰራቸውም ጥፋት እንደሚጠብቃት በማወቋ ትጸጸታለች ያኔ ይገባቸዋል ዛሬ ካዱ ሁሉ يوم تجد كل نفس ما عملت من خير محضرا ነፍስ ሁሉ ከመልካም ነገር የሰራችው ቀርቦ በመታየው ቀን وما عملت من سوء ككفوم يسراتون تود لو أن بينها وبينه أمدا بعيدا برسوانا برسو محكل رجم ويمروك زمن بينور من يالك لو زي إلت باندرس نورو بلاكن من يوتم ينبأ الإنسان يومئذ بما قدم وأخر يا سالفونم ولو هلا يسكرونم ينقروا المؤمنة فلا أقسم بالخنس الجوار الكنس والليل إذا عسعس والصبح إذا تنفس إنه لقول رسول كريم ذي قوة عند ذي العرش مكين مطاع ثم أمين وما صاحبكم بمجنون ولقد رآه بالأفق المبين وما هو على الغيب بضنين وما هو بقول شيطان رجيم
فأين تذهبون إن هو إلا ذكر للعالمين لمن شاء منكم أن يستقيم وما تشاءون إلا أن يشاء الله رب العالمين فلا أقسم بالخنس تملالاش بهونوت زواري بلانيتوج الملم الجواري تنكساكاش ويمهاج الجواري الكنس قبيوچم بهونوت كواكبت الملم والليل بلليتم إذا عسعس اللماون بتنسس غزي والصبح بنقاتم إذا تنفس برهانو بتنفس ويم ولل بالغ غزي إنه لقول رسول كريم إنه رسول يكبر ملكتنيا قال تلكو ياستلالفو ذي قوة يقلبت بالبيت عند ذي العرش يزفانو بالبيت الله زند مكين بالموال كبر يهنه مطاع ثم ازيات سمي يهنه أمين تامانيم يهنه ملكتنيا قال وما صاحبكم بمجنون يهبال درباتشو فالسمو ابدا يدلم ولقد رآه بالأفق المبين برقتم بقلسو أدماس لاي أي توتال ملائكة مالنا وما هو على الغيب بضنين ارسو بروق وريلاي تترطاري أيدلم ويم نفوق أيدلم وما هو بقول شيطان الرجيم ارسو يرقمو سيطانك عالم ما يدلم فأين تذهبون يدنهم التهدوث إن هو إلا ذكر للعالمين رسول علامات ماس جنزب يا بتشا إنجيل لا يدلم لمن شاء منكم أن يستقيم كنا أنت كاتتن يوم من قد لما ياز لم يفلقوا سوج وما تشاءون ما تشم إلا أن يشاء الله رب العالمين يا علامات جيتا كالشا أن أنت أتشوم فلا أقسم أمي لولاي والجزء من دم لو ሁለት ፍቻለሁ አንደኛው ፈላ ያለውን ለብቻው እናያለን ፈላ ማለት አይደለም ነገሩ ከሃዲያኑ እንደሚሞግቱት አይደለም ፍጹም ተቃራኒ ነው أقسم እምላለሁ ማለት ይሆናል እንግዲህ ላ የሚለው ሌላ ቃል እዚህ ተቅዲር የሚደረግ አለ فليس الأمر كما يزعمون أقسم بالخنس وإنهم ደግሞ فلا أقسم አልምልም መማልን ያስፈልገው አይደለም ፍንትው ያለ እውነታ ሚማለው እኮ አጠራጣሪ ነገር ካለ ጥርጣሬ ለማስወገድ ሲታሰብ ለዚህ ለምንድን ነው የምለው ማለት ነው ብለውም የፈሰሩ አሉ የሁለተኛው ሳይሆን የመጀመሪያው ነው ይበልጥ ግልጽም የሚመስለው የሚታየኝ ማለት ፈላ ليس الأمر كما يزعمون ነገሩ እነሱ እንደሚሞግቱት አይደለም أقسم بالخنس ተመላላሽ በሆኑት ከዋክብቶች እምላለሁኛል እንግዲህ ከዋክብቶች የራሳቸው የጉዞ መስመር አላቸው ሐሳባዊ አይደለም እውነታዊ ነው ሐሳባዊ ብሎ ነው የሚገልጹት በሳይንስ መላመት ላይ ግን አላህ የቀየሰው ሰዎች ሊለኩት የሚችሉት አይደለም ሁሉም ይንቀሳቀሳል አላህ በቀይ የሰለት መስመር ሁሉን في فلك يسبحون ይላሉ በራሳቸው ምህዋር ይዋኛል ጠፈርን
ስለዚህ ጉዞ ላይ ናቸው ያሉት እንቅስቃሴ ላይ ናቸው ድሮ ሰዎች ወይ ቁርአንን ካላወቁ ወይ ደግሞ ትንሽ እንኳን ዘመናዊ ነገር ካልተማሩ ሰማይና ምድር የተጣበቁ ጨረቃዎችም ከዋክብቶችም እዚያ ሰማይ ላይ የተተከሉ አድርገው ያስባሉ እውነታው ይሄ አይደለም ሁሉም የራሱ የሆነ የጉዞ መስመር አለው የተወሰነ ርቀት አለው ከዚያ ዝቅ ቢል ወደኛ ማለት ነው የዓለማችን ስርዓት ይናወጣል ከዛ ከፍ ቢልም ሌላ ችግር ይፈጠራል ሙቀቱ ተለክቶ ብርሃኑ ተለክቶ ዝናቡ ተለክቶ ሁሉ ነገር ኢና ኩለ ሸይء خلقناه بقدر ነው የሚለው አላህ ذلك تقدير العزيز العليم አያል አዋቂ የሆነው ጌታ የሰጠው መጠን ነው እና የሱ ቁድራ አመላካች ስለሆነ ነው አላህ እየማለበት ያለው አይደለም እናንተ እንደምትሉት አለው ነገሩ اقسم بالخنس ተመላላሽ በሆኑት አዋዲያት ወይንም ባለ መዞሪያ ወይም ዘዋሪ ፕላኔቶች እምላለው ማለት ነው አልጀዋሪ ያጆች ናቸው ሁሉ እዚህ ከሆነ ላይ ያለ ይንቀሳቀሳል አልኩነሲ ማለት ደግሞ ገቢዎች የሆነ ሰዓት ላይ ይሰወራሉ አርበኛ እይታ አትሊስት ፀሐይ ስትወጣ ጨረቃ የለችም ሌሊት ደግሞ ፀሐይ የለችም ገባች ወጣች እንላለን የሆነ የምትገባበት ጓዳ ኖሮ እዛ እየገባች አይደለም በዘለማት ነው እንደዛ ምንለው እንጂ በጨረቃና በምድር መካከል ፀሐይ ስትገባ አንድ ሐደስ አለ ሌላ ለውጥ ሲመጣ ሌላ ክስተት አለ ይሄ ምንድነው የሚባለው የፀሐይ ግርዶሽ የጨረቃ ግርዶሽ ምንለው ነገር ሁሉ በጣም ደቂቅ በሆነ አላህ Subhanahu Wa Ta'ala ባስቀመጠው ስርዓት የሚከናወን ነገር ነው ዛሬ እዚህ የዓለም ክፍል ላይ በዚህ ደቂቃ በዚህ ሰዓት የፀሐይ ግርዶሽ ይፈጠራል ብሎ ለመተንበይ እስከመቻል ተደርሷል ስርዓቱ ግን ድሮ ነው የተዘረጋው መቼ እንደሆነ አናውቀው አላህ ነው የዘረጋው ሰዎች አዝግመው ብቻ እቺን ሲደርሱባት فرحوا بما عندهم من العلم ባገኛት ዕውቀት በጣም ተኩራሩ ያለውን ነገር ከማየት የዘለለ እነሱ አስተዋጽኦ ያደረጉት ነገር የለም አላህ የዘረጋውን ስርዓት ማለት من عجائب مخلوقات الله ናገቡ ምንለው ይሄ ነው والليل اذا عسعس በሌሊት መላላው ጨለማውን የጠነሰሰ ጊዜ በብርሃን አሸብርቃ የነበረች ምድር ከሆነ ሰዓት በኋላ ደግሞ በጨለማ ተጥለቅልቃ እናያለን ብርሃኑን ወደ የተወሰደው ጨለማውን ከየት አመጣው በኋላም ደግሞ ወሱብህ ኢዛ ተነፈሰ ይሄ በቃ ዓለም ዱንያ ከተፈጠረ ጀምሮ የቴክኒክ ብልሽት ሳያጋጥመው ለሰውኛው የሆነ የሥርዓት መዛባት ሳያጋጥም ቀጥሏል በቃ ያለ ጊዜ ግን ይናወጣል በእነዚህ አስደናቂ ነገሮች ምሎ የአላህን ቁድራ እንድንገነዘብ ካደረገ በኋላ እንዲሁ ተፈጥሮን እንደምትደነቁበት ሁሉ መመሪያ ይሁንላቸው ዘንድ ድንቅ ቁርአንም አውርጃለሁ የሰው ንግግር ነው የጅን ነው የድሮች ተረት ነው ያላችሁ መዘላበድ የለባቸው ኢነሁ ለቀውሉ ረሱሊን ከሪም የተከበረው መላእክት በል ተብሎ ያለው ነው ጅብሪል አሚን አለይሂ ሰላም የራሱ ቃልም አይደለም ምክንያቱም መልእክተኛ ነው መልእክተኛ የላከውን አካል ቃል ነው የሚያስተላልፈው ረሱል ይያለው የራሱን ካወራማ መልእክተኛ ነው ታማኝ አይደለም ይሄን ደግሞ የበለጠ ሱረቱ በቀራ ላይ ያለው አንቀጽ ይገልጸዋል ምንድነው የሚለው من كان عدوا لجبريل فإنه نزله على قلبك لتكون من المنذرين يا جبريل طلعت የሆነ ሰው እንተቃጥሎ ይሙት እንጂ እሱ ነው ያወረደው ይላል ማንተ ቀልብ ላይ እንድታስጠነቅቅ ነው ያወረደው ይላል ስለዚህ ያ መልእክተኛ
ከጌታ የተረከበውን ቃል አስተላልፏል። የምድሩ መልእክተኛም ከመላእክታው የተረከበውን ሳይጨምር ሳይቀንስ አድርሷል። አሚኑ السماء إلى أمين الأرض ከአላህ ታዞ የሰማዩ ታማኝ ወደ ምድሩ ታማኝ መልእክቱን አስተላልፏል። መልእክተኛውን ባህሪያቶቹን መግለጽ ፈለገና ከሪም አለው። መጀመሪያ ክቡር ማለት ነው። ذي قوة የአቅም ባለቤት ነው፣ እጅግ ብርቱ ነው። ጅብሪል ዓለይሂ ሰላም ብዙ ተባባሪ መላእክቶችም አብረውት አሉ። የወህይ መላእክቶች ብዙ ናቸው። አለቃው ነው እንጂ ጅብሪል አንዳንዴ 70 ሺህ መላእክት አጅቦት ይመጣ እንደነበረ የሚያሳዩ ሪዋያዎች አሉ። ብቻውንም ግን ብርቱ ነው። ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን ነው ሁለት ቀን ነው ያየነው። አላህ እንደኸለቀ ላይ ይፈልጋሉ። ተቀይሮ ስለሆነ የሚመጣው መላእክቶች እንግዲህ የተለያየ ቅርጽ የመያዝ አቅም አላህ ሰጥቷቸዋል። ተቀይሮ ስለሆነ የሚመጣው አላህ እንደኸለቀ ባይስ አብለው ሲጠይቁት አትችለውም እንጂ አላቸው። አይ ግድ የለም አሉ። ከጌታው አስፈቅዶ በህዋው ላይ 600 ክንፍ ያለው ሆኖ ሲታያቸው እያዩ ወደቁ። በሰው አቅም መቋቋም የሚያቅት የሆነ ሌላ አላህ ሱብሓነሁ ወተዓላ የሰጠው ሃይባን ግርማ ሞገስ። ذي قوة በኃይሉም በኩል ደግሞ የነ ሉጥን ከተሞች በአንድ ክንፍ ነው አንስቶ ወደ ታች የገለበጣት ይላሉ። 600 ክንፍ አለው። أي قوة هذه በሌላም አንቀጽ علمه شديد القوى ይላል። አቅሞቹ እጅግ ብርቱ የሆኑት መምህሩ አስተማረው። ذو مرة فاستوى عند ذي العرش مكين የዙፋኑ ባለቤት ዘንድ ባለሟል ነው፣ የተከበረ ነው። ዓርሽ ማለት በአማርኛ ዙፋን ማለት ነው። ግራ አይግባችሁ። ዙፋን ደግሞ በሰውኛ አነጋገር የንግስና ምልክት ነው። እገሌ ዙፋኑ ላይ ተቀምጧል ወይም ተቀናጧል ማለት አልጋ ላይ ይቀመጣል ማለት አለ። በእኛ ማለት ነገሰ ለማለት ነው። ስለዚህ የዓርሹ ባለቤት የከውኑ የፍጥረተ ዓለሙ ንጉስ አላህ ሱብሓነሁ ወተዓላ ዘንድ ባለሟል ነው። ይሄ መላኢካ ሙጣዕ ማለት ተሰሚ ነው፣ ታማኝነት ስላለው። ሰመ እዚያ ፊል መላኢል አዕላ ዐንደ አላህ ተባረከ ወተዓላ አሚን ታማኝም ነው ደግሞ በተላከው ነገር ላይ። ይህ መላኢካ ነው ያወረደው እንጂ ድግምትም አይደለም፣ የአዝማሪ ንግግርም አይደለም፣ ጥንቆላም አይደለም፣ መተትም አይደለም። ኩሉ ሃዛ ከዚብ፣ ይህ ሁሉ ውሸት ነው። ማን መተተኛ ነው ለሰዎች ቅንነት የሚጨነቀው? የትኛው ድግምተኛ ነው ሰዎች እንዲድኑ አታሎ ነው እንጂ የሚበላው? አጭበርባሪዎች ናቸው እንጂ ሙስተሒል። ይህ አይደለም አለ። ወማ ሳሒቡኩም ቢመጅኑን፣ የእናንተ ባልደረባ ሙሐመድ ሰለላሁ ዐለይሂ ወሰለም ደግሞ ጠላቶቹ እንደሚሉት ያ አዩሃ አለዚ ኑዚለ ዐለይሂ ዚክሩ ኢነከ ለመጅኑን እያሉ እንደተሳለቁት እብድ አይደለም፣ ይህ ውሸት ነው። ሌላም አንቀጽ ላይ ማ አንተ ቢኒዕመቲ ረቢከ ቢመጅኑን፣ በጌታህ ጸጋ አንተ እብድ አይደለህም ይላቸዋል። ተከላከለላቸው ማለት ነው። ወለቀድ ረአሁ ቢልኡፉቅ ልሙቢን፣ በግልጹ አድማስ ላይም አይቶታል። ሙሐመዱን ሰለላሁ ዐለይሂ ወሰለም ረአ ጅብሪል علمه شديد القوى ذو مرة فاستوى وهو بالأفق الأعلى لا ينوعد ماسلاي ثم دنا فتدلى كزام ورد يالا قربه فكان قاب قوسين أو أدنى وأوحى إلى عبده ما أوحى لقيته باريا ما درس يالبتنا هذا الرسيلة. ولقد رآه نزلة أخرى ሌላ ጊዜም ሲወርድ አይተውታል። ሁለት ጊዜ ነው። مرة أخرى ማለት عندما نزل في المرة الأخرى. وما هو بقول شيطان الرجيم، የተረገመው ሰይጣን ቃልም አይደለም የአላህ ቃል እንጂ
إلى من كسلاي وما تنزلت به الشياطين وما ينبغي لهم وما يستطيعون إنهم عن السمع لمعزولون سيطانات يزوت على الردو አይገባቸውም የሰይጣንን ስራ እንኳን አይደለም ያስተማረልህ የሰይጣንን ተንኮል ሊያጋልጥ የመጣና ጠላትነቱን ሊያስተምር የመጣ እንጂ ሰይጣን የሚያስተምር አይደለም ጾም ተቃራኒ ነው ከዚያ ጋር وما يستطيعون አይችሉም ለምን ወደ ላይኛው ዓለም ጠጋ ብሎ ከማዳመጥ ታግደዋል انهم عن السمع لمعزولون الى الشعراء ላይ ገልጾታል ማለት فأين تذهبون تادا እውነታው ይሄ ሆኖ ያለ ወዴት ነው የምትሄዱት أين عقولكم وكيف تفكرون አምሯችሁ የት አለ እንዴት ነው የምታስቡት ምን ሆናችሁ ነው ግልጽ ነገር ያያያችሁ ሸምጥጣችሁ የምትክዱት ወይም ድርቅ ብላችሁ የምትሞግቱት ሞገደኝነት ከየት መጣ ይላል ምን ይጠቅማችኋል يا الله ان كتاب تتاچو ያልሆነ ነገር የምታወሩት ان هو الا ذكر للعالمين እርሱ ለዓለማት ህዝብ መገሰጫ ብቻ ማስታወሻ ልብ ያለው ልብ እንዲል አላህ ያወረደው ምክር ነው ቢያለ ደግሞ ዋጋውን ያገኛል لمن شاء منكم ان يستقيم ከናንተ መሐከል ቀጥ ሊል ለፈለገ ሰው የቀጥታውን መንገድ ሊያሳይ ነው የመጣው ሆኖም የእናንተ መሻት ከአላህ መሻት ስር ነው ሰው መሻት አለው ፍላጎት አለው ሲባል አላህ ከሻው ጋራ ተቃራኒ መሄድ አቅም አለው ማለት ነው وما تشاءون الا ان يشاء الله رب العالمين ዓለማት ጌታ የሆነው አላህ የሻ እንደሆነ ብቻ ነው የምትሹት ይላል አላህ መልካሙን ይሻልን ከመጥፎው ይጠብቀን آخر ما يسر الله تعالى من تفسير سورة التكوير ولله الحمد والمنة